كلكل ነው ይላል ሐቂቀተን አው ሁክመን በሐቂቃ ሲሆን ወይንም በሁክም ሲሆን ሐቂቃ ሰውየው አልፎልናል ከመጀመሪያው ባብ ላይ አለመብላት አለመጠጣት በሐቂቃ ማለት ነው አው ሁክመን እሳ ደግሞ ረስቶ በላ ረስቶ ጠጣ ተከለከለ ሁክመን በሐቂቃ ባይከለከልም አያስፈጥረውምና ማለት ነው እና መከልከል ነው ማለት ነው ጾም የሚባለው ነገር አንድ ሙፈጥራቲ ከሚያስፈጥሩ ነገራቶች እነዚህ የሚያስፈጥሩ ምንድናቸው አልአክሊ ከመብላት ወሹርቢ ከመጠጣት والجماع እንደዚሁም ከግንኙነት ከነዚህ ነገራቶች መከልከል ነው እነዚህ ነገሮች ስለሚያስፈጥሩ ነሃረን ቀን ሲሆን ቀን ላይ ማለት ነው ማዕንየቲ ከንያ ጋር من اهلها ከባለቤቷ የንያ ባለቤት አሉ የንያ ባለቤት ያልሆኑ ሰዎች አሉ አልፎልናል يعني ጾም መጾም የሚችሉ ጾም ማይጾሙ ያልሆኑ አይደሉም የሚያስገኙት ንያ يعني እብድ መሆን የለበትም አንድ ሰው ሐይድ ላይ ንፋስ ላይ ጤነኛ መሆን አለበትና እነዚህ ሰዎች ናቸው ግዴታን ያማስገኘት የሚችሉትና ንያን ከማድረግ ጋር ከሚያስፈጥሩ ነገራቶች ቀን ላይ መከልከል ነው እንጂ ለሊትም አይደለም እንጂ ዝም ብሎ እንግዲህ ሌሊት ላይ በልቶ ዝም ብሎ እንደገና ማታ መግሪብ ላይ ማፍጠር መሆን የለበትም ንያ ጾመኛ ነኝ ነገ የሚለውን መነያት አለበት በቀልቡ ምንድነው የምጾመው ይሄ የምጾመው ጾም የሚለውን በቀልቡ አስተውሎ ለግዴታ ኢባዳ ነው ብሎ ተገንዝቦ ማድረግ አለበት እንጂ ዝም ብሎ እየተራቡ እየተጠሙ መዋል ብቻ አይደለም ዝም ብሎ እንጀራና ከሚጠጣ ነገር መጾም ብቻ አይደለም ይሄ ብዙም አይደለም መርሐባ አላህ ያግራልን ሁላችንም فإن أكل سويو كبلا قالوا الصائم ጾመኛው ከበላ አው ሸሪበ ወይንም ከጠጣ አው ጃማዓ ወይንም ግንኙነት ካደረገ ናሲየን ረስቶት ለሚፍጥር ያፈጥር ሰውዬ لانه ምክንያቱም ሙምሲኩን ሁክማን ተከልክሏል ነው የሚባለውና ተከልክሏልና ማለት ነው لان الشارع ምክንያቱም ደንጋጊው اضاف الفعل ስራን ቋስጠግቷል الى الله تعالى ወደ አላህ تعالى حيث قال ባለው ጊዜ ለዚህ ለዚያ ሰውዬ አከለ ወሸሪበ ለበላው ለጠጣው ረስቶ ለበላ ለጠጣው ባለው ጊዜ ስራን ወደ አላህ አስጠግተዋል ወደ ባሪያው አላስጠጉምና تم على صومك صومهم ملال فإنما أطعمك الله للا من ما لا بالله الله نو وسقاك أنت نمك الله يعطيه الله بتشانو እንጂ للا من ما لا تطه ብለዋልና ሰይዳችን صلى الله عليه وسلم فيكون يهون على الفعل سراو يهون على معدوما من العبد ከባሪያው እኮ ያልተገኘ ይሆናል فلا ينعدم الامساك ከባሪያው ካልተገኘ ደግሞ እኮ ይሄ ስራው ማለት ነው መከልከል የሚባለው ነገር አይጠፋበትም አይወገድበትም እንደተከለከለ ነው እና ረስቶ ቢበላ ችግር የለውም ያስፈጥረውም ያሉ ወኢና መሰውየው ከተኛ ፈህታ ለማከዚያም ቀባጀረ አው ነظر الى امراه ወይም ወደ ሚስቱ ወደ ሴት ተመለከተና ወደ ሚስቱ ተመለከተና አው ተፈከረ ቢها ወይም ስለሷ ተገነዘበ አስተዋለ ወይን አዳመሁማ ቢያዘወትራቸው ማስተንተኑንም ይሁን መመለከቱንም ይሁን እንግዲህ አዘወተረው فانزل በዚህን ሰዓት አወረደ ሰውየው ምን ያወረደ ማለት ነው አው ይደሃነ ወይንም ደግሞ ቅባት ነገር ተቀባ አው ይحتجم ወይንም ታገመ አው ይክተሐለ ወይንም ኩል ነገር ተቋለ ማናቸውም ሰው እንግዲህ ወይ ወጀደ في طعمه في حلقه ቅምቅምታውን ጣዕሙን ጉሮሮ ላይ እንኳን ቢያገኘው አው ቀበለ ወይንም ሚስቱን ሳመ ሰውየው ወለም ينزل በሚስም ጊዜ ግን አላወረደም لم يفطر በዚህ ባለፈው ሁሉ አይፈጥርም ለምን لعدم المنافي صوره ነው معنى ከሱረተም ሆነ በظاهرም ሆነ ማዕናንም ሆነ እንግዲህ ይሄን ጾምን እኮ የሚቃወመው ነገር የሚጋጨው ነገር ስለሌለ እንዴት ሰውየው ተኛ ቀን ረመዳን ላይ ለምሳሌ ሲነቃ احتلام ሆኖ አገኘ ራሱን يعني ፈሳሽ ነገር አገኘ ወይንም እኮ ደምሱ ተመለከተና ወረደበት ሳይነካትም ስለሚስቱ ለምሳሌ አሰበና ወረደበት ሰውየው እንግዲህ አልነካም በዚህን ሐለት ምንም ሳይነካካ ማለት ነው አው ደሃና ወይም ደግሞ ሰውየው ተቀባ ወይንም ደግሞ ታገመ ወይንም ኩል ነገር ተቀባ ጉሮሮው ላይ እንኳን ቢያገኝ በዚህ ሁሉ አያስፈጥረውም مرحبا አው ቀበለ ወይንም ደግሞ ሳሳማ ወለም ينزل ሲስም ሐለት ግንሳ ደግሞ አላወረደም መሳሙ አያስፈጥረውም ለሚፍጥር አያስፈጥረውም ለምንድነው ሰውየው ወርዶበት ነበር ማን ይፈሶበት ነበር ነገር ግን ሱረተን ምን የሚባል ነገር የለም ይሄ ጅማዕ የሚባለው ነገር የለም ማለት ግንኙነት ማድረግ የሚባለው ነገር የለም እንደዚሁም ደግሞ ማዕናን የሚባለው ነገር ምንድነው
በስሜት በሆነ መነካካ ነክቶ ማፍሰስ የሚባለው ነገር ስሜትን በሚያመጣ ነገር ስሜታዊ በሆነ መንካት ስሜትን በሚያመጣ በሆነ በመንካት ስላልሆነ ይሄ ነገር የወረደበት በመንካት ስላልሆነ ሳይነካም የወረደው ዝም ብሎና ግዴታ ደግሞ ሰማዕነን እኮ ኢንዛል ሆኗል የሚባለው ነገር ስሜት ጋር ከሆነ ነገር ጋር ተነካክቶ ግዴታ መውረድ ስላለበት ያካል ስላልተገኘ አያስፈጥረውም ስላልተነካካ ዝም ብሎ ስለሆነ የወረደበት ወይንም ደግሞ መሳሙ ብቻም አያስፈጥረውም ለምን ለዓደም المنافي ሱረተ ወማዕነን ሱረተን ይሄ ያኔ ግንኙነት ማድረግም ሆነ ወይንም ደግሞ እኮ ስሜታዊ በሆነ መነካካትም እኮ መፍሰስ የሚባለው መንዩ መውረድ የሚባለው ነገር ስለሌለ ማለት ነው እንጂ አልበለዚያ በመነካካትም ይሁን ስሜንዩ ከወረደበት አንድ ሰውዬ ይፈታል ጾሙ ይበላሽበታል فإن أنزل له كورد بقبلة በመሳም ለምሳሌ አው ለምሲን በመንካት እንግዲህ فعليه القضاء አለበት ይሰውዬ አፍጥሯልና لوجود المنافي معنى የሚቃወመው እኮ የሚጋጭ ነገር እኮ ለመኖሩ ከማዕና በኩል ይሄ ምንድነው ወሆ ስምኩ الانزال بالمباشره በመነካካት ማውረድ የሚባለው ነገር ስላለ እዚህ ጋር ማውረድ የሚባለው ነገር የተከሰተው በምንድን ስለሆነ በመነካካት ስለሆነ ዱን الكفاره ከፋራ ግን የለበትም ለምን لقصور الجنايه ጥፋቲቱ ስለማጠሯ ሙሉ ስላልሆነች ووجوب الكفاره ደግሞ ከፋራ መተወጅበው بكمال الجنايه ጥፋቲቱ ሙሉ ስትሆን ነው ጥፋቷ በመሙላቷ ነው ሙሉ በመሆኗ ምክንያት ነው ጥፋቷ እዚህ ጋር ደግሞ ሙሉ አልሆነችም ለምንድን በግንኙነት አይደለም በመነካካት ብቻ ስለሆነ የወረደበት ከፋራ አይወጅብበትም ቀዷ ግን አለበት لانها ምክንያቱም ተንደሪው بشبهات كالحدود ልክ እንደ ሁዱዶች እንደ ግርፋትም ሆነ እነዚያ እንደ ግርፋቶች ሆነ ወይም ደግሞ መገደልም ሊሆን ይችላል በእነዚህ እንግዲህ በመመሳሰል ምስክሮችም ላይ ይሁን ማናቸውም ነገር ላይ በመመሳሰል ادرؤ الحدود بشبهات ብለው ስላሉ ሰይዳችን ሰለላሁ ዐለይሂ ወሰለም በመመሳሰል ሐድን ከማቆም ገፍትሩ ብለው ስላሉ እዚህም ጋር ሙሉ ስላልሆነ ምን አይደረግም ማለት ነው ከፋራ አይወጅብበትም ቀዷ ግን ይወጅብበታል ማውረድ የሚባለው ነገር ስላለበት በመንካትና በመሳም ማለት ነው በግንኙነት ስላልሆነ ቀዷ ብቻ ነው ያለበት እዚህ ጋር ከፋራ ያለበትም በግንኙነት ሲሆን ነው ከፋራ የሚኖርበት ولا بأس قد لما قالوا بالقبلة مسام بمسام إذا أمن ارقد كالا كامنا على نفسه براسه لاي الجماع والإنزال ግንኙነቱ እኮ ይመጣብኝም ኢንዛል ማውረድ የሚባል ነገር አይመጣብኝም ብሎ ራሱ ላይ ካመነ ቢስምና ቢነካያው ግደለም እንግዲህ ሚስቱን ወይክረሁ ይጠላል ኢለም ይእመን እርግጥ ካላመነ መንካቱም ሆነ ሳግም መሳሙም ይጠላበታል ረመዳን ላይ ሊወርድብኝ ይችላል ብሎ የሚል ከሆነ አይወርድብኝም የሚለውን እርግጥ ማይለ ከሆነ ማይተማመን ከሆነ መሳሙ ይጠላበታል لأن عينه ምክንያቱም አይኑ እኮ መሳም የሚባለው ነገር ليس بفطر ማፍጠር አይደለም وربما يصير ነገር ግን ሊሆን ይችላል ፍጥረን ማፍጠር ሊሆን ይችላል بعاقبته በመጨረሻው ከመሳም በኋላ በሚመጣው ነገርና فإن أمن ካመነ እርግጥ ካለ اعتبر عينه አይኑ ይገመገምና መሳም የሚባለው ነገር እርግጥ ካለ መሳም የሚባለው ነገር ይታያል ወቢሐለሁ ይፈቀድለታል መሳም ችግር ስለሌለው وإن لم يأمن እርግጥ ከማይልከሳ ከሆነ እርግጥ ካላለ تعتبر ትገመገማለች عاقبته መጨረሻው ይሄ ማውረድ የሚባለው ነገር ወኩሪሃ ይጠላል ሂዳያ መሳሙ ብቻ ነው እንግዲህ ማውረዱ ማለት ሌላ ሁክም ነው ብለናል ቀዷ ግዴታ አለበት وإن ذرعه أي سبقه وغلبه ካሸነፈው ከቀደመው ካሸነፈው القيء توكا ወደ ላይ የሚባለው ነገር እንግዲህ ሰውየውን አሸነፈው ቢላ ሱንዒሂ ያለ ስራው አሞት ነው እንግዲህ ወጣበት ወለው ሚል አፊሂ አፉን እንኳን የሚሞላም ቢሆን ለሚፍጥር አያፈጥርም ይሄ ሰውዬ ወከዛ እንደዚህ እኮ ያፈጥርም ለው ዓደ ቢመለስ በነፍሲሂ በራሱ ቢመለስ እኮ ይሄ የሚወጣው ነገር የሚወጣበት ነገር ተመለሰበት ወካነ ሆነ ዱነ ሚል ኢልፈሚ ካፍ ሙሉ ያነሰ ሆነ ይሄ የሚመለሰው ነገር በገዛ ራሱ የሚመለሰው ነገር አፍ ሙሉ አይሆንም እንደ አፍ ሙሉ ማይሆን ከሆነ አያስፈጥረውም ዑለሞቹ በሁሉም ስምምነት ወከዛ እንደዚሁ ሚልኡል ፈሚ አፍን እኮ ማለት ነው እኮ የሚሞላውም አያስፈጥርም عند محمد كمحمد زندا ማለት ነው ወከዛ ሚልኡል ፈሚ ወይንም ደግሞ ማለት ይቻላል አፍን የሚሞላ ሆነ ይሄ ነገር እኮ ማለት ነው የሚወጣው ነገር عند محمد كمحمد زندا አፍን እኮ የሚሞላ ሆነ ይሄ ነገር አሁንም አያስፈጥረውም ከሙሐመድ ዘንዳ ወሰሐሐሁ في الخانيه የሙሐመድን ቀውል እኮ ማለት ነው እኮ ኻኒያ ላይ ምን ብለውታል ማለት ነው ሶሒህ ነው ብለውታል ማለት ነው
مرحبا شي خلافا لأبي يوسف أبو يوسف تقاراني سيهون يا محمد معناتهم أبو يوسف السامن ይላሉ አራፍን የሚሞላ ከሆነማ የሚመለስበት በገዛ ራሱ ቢሆንም ያስፈጥረዋል አፍን የሚሞላ አይነት ከሆነ ይላሉ የሚመለሰው አፍን የማይሞላ ከሆነሳ በሁሉም ስምምነት የሚመለሰው ነገር አያስፈጥረውም በመውጣቱሳ ምንም ማናቸውም ቢሆን በሁሎችም ቢሆን አፍን የሚሞላም እንኳን ቢሆን የሚወጣው ነገር ያለሱ ስራ እስከሆነ ድረስ አያስፈጥረውም وإن أعاده سويه ساقن كملسو وكان هنا ملء الفم ይሄ የሚመለሰው ሰውየው የሚመለሰው በገዛ ፍቃዱ እየመለሰው ነው እንግዲህ እና አፍን የሚሞላ ሆነ فسدت اتفاقا ይሄ ያለምንም ልዩነት ይበላሽበታል ጾሙ ወከዛ እንደዚሁ እኮ ይበላሻል ዱነሁ አፍን እኮ ማለት ነው እኮ መሙላት የሚባለው ነገርን አፍን የማይሞላም የሆነ عند محمدin በመሐመድ እኮ ማለት ነው የሚመልሰው ከሆነ ሰውየው አውቆ ከሆነ የሚመልሰው አፍን ከመሙላት እንኳን حتى ራሱ ያነሰም ቢሆን ከመሐመድ ዘንዳ ይሄ ነገር ጾሙን ያበላሽበታል خلافا ለአቡ ዩሱፍ ተቃራኒ ሲሆን እሳቸው ግን አይ አፍን የማይሞላ ከሆነ ዙሮ ዙሮ አፍ ውስጥ እስካለ ድረስ ከውጭ እስካልወጣ ድረስ ከዚያው ያለው ከሆነ አፍን የማይሞላ ከሆነ ይሄ ነገር ያው ትንሽ ስለሆነ ትንሽ ሆነ ነገር ያኒ እንደ ምራቅ ነው የሚወሰደው ይወጣ ይባልም ሰውየው ያ ሆኖ ንግግር የማይከለክለው አይነት ነገር ያኒ የሚቀድሩበት አለ አያስፈጥረውም ትንሽ ከሆነ አፍን ብቻ የማይይዘው ከሆነ ንግግርን የማይከለክለው አይነት ነገር ከሆነ እንግዲህ አፍ ሞልቷል አይባልም ልክ እንደ ምራቅ አይነት ነገር ነው የሚታየውና እንደዚያ ከሆነ እንደ ምራቅ አይነት መጠን ነገር ከሆነ ማለት ነው والصحيح صحيح እኮ ማለት ነው እኮ في هذا በዚህ ቀውሉ አቢ ዩሱፍ የአቡ ዩሱፍ ንግግር ነው يعني የሚመለስበት አፍን የሚሞላ ከሆነ ሳይንባ ባይመለሰውም ያስፈጥረዋል ደግሞሳ ሰውየው ደግሞ አፍን ከመሙላት ያነሰ ከሆነ ያ ቢመልሰውም ትንሽ ስለሆነ ወጣ ይባልምና ገባማ ይባልም ይላሉ አቡ ዩሱፍ خانيه وهي خانيه ላይ ያለ ነው خانيه ከሚባል ኪታብ ላይ ማለት ነው